በሀገራችን ኢትዮጵያ ውስጥ ትልቁ የቢዝነስ የንግድና የኢኮኖሚ ማነቆ ምንድነው ተብሎ ቢጠየቅ መልሱ አንድ ብቻ ነው። እርሱም የውጭ ምንዛሬ ወይም የዶላር እጥረት ነው። ነጋዴዎች ማሽን ለማስመጣት አመታትን በባንክ ተሰልፈው ይኖራሉ። መድኃኒትና መለዋወጫ ዕቃዎች በዶላር እጥረት ምክንያት ከገበያ ይጠፋሉ። ነገር ግን የቴክኖሎጂው ዓለም ከአንድ ትልቅ ጥያቄ ጋር እየተጋጨ ነው። በ21ኛው ክፍለ ዘመን በወረቀት ዶላርና በባንክ ቢሮክራሲ የተቀየደውን የዓለማችንን የገንዘብ ዝውውር ብሎክቼንና ዲጂታል ከረንሲ ሙሉ በሙሉ ሊቀይሩት ይችላሉ። ይበልጥ አስገራሚው ነገር እንደ ናይጄሪያ፣ ኬንያ እና ደቡብ አፍሪካ ያሉ የአፍሪካ ሀገራት ይህንን ቴክኖሎጂ ተጠቅመው የሐዋላ ወይም ረሚታንስ ወጫቸውን ለመቀነስ ትልቅ እንቅስቃሴ ጀምረዋል። እንኳን ወደ ዲጂታል አሻራ በደህና መጣችሁ። በዚህ ልዩ ዶክመንተሪ ዲጂታል ከረንሲና ብሎክቼን የኢትዮጵያን የዶላር እጥረት እንዴት ሊታደጉ እንደሚችሉ ከጀርባው ያሉትን እድሎችና አስፈሪ ስጋቶች በጥልቀት እንመረምራለን። የኢትዮጵያን የዶላር ችግር ለመረዳት በመጀመሪያ ወደ መዋቅራዊ የንግድ ክፍተት መመልከት አለብን። ኢትዮጵያ በየዓመቱ ከውጭ የምታስገባው ዕቃ ከምትልከው ምርት በብዙ ቢሊዮን ዶላር ይበልጣል። ከዚህም በተጨማሪ በውጭ ሀገር የሚኖሩ ዲያስፖራዎች ወደ ሀገር ቤት የሚልኩት የሐዋላ ገንዘብ በባንኮች በኩል ሲመጣ ከፍተኛ አገልግሎት ክፍያ ይቆረጥበታል። ይባስ ብሎ ገንዘቡ ወደ ሀገር ውስጥ ለመድረስ ከ3 እስከ 5 ቀናት ይወስዳል። ይህ የባንክ መዘግየትና ህገወጥ የጥቁር ገበያ ልዩነት አብዛኛው የሐዋላ ገንዘብ ከመደበኛው የባንክ ስርዓት ውጭ እንዲዘዋወር አድርጎታል። ታዲያ ብሎክቼን እዚህ ጋር እንዴት ነው መፍትሄ የሚሆነው? የመጀመሪያውና ፈጣኑ መፍትሄ የሐዋላ ክፍያን መቀነስና ፍጥነቱን መጨመር ነው። በአሁኑ ሰዓት በዓለም አቀፍ ደረጃ በባንኮች በኩል ገንዘብ ለመላክ ስዊፍት የተባለ አሮጌ አሰራርን እንጠቀማለን። ይህ አሰራር በየመሃሉ በበርካታ መካከለኛ ኤጀንቶችና አላፊ ባንኮች ወይም ኢንተርሚዲያሪ ባንኮች ስለሚጠቀም ከፍተኛ ኮሚሽን ያስከፍላል። ብሎክቼን ግን እነዚህን መካከለኛ አላፊዎች በሙሉ ያስወግዳል። ለምሳሌ እንደ ሪፕል ወይም ኤክስአርፒ እና ስቴላር ወይም ኤክስኤልኤም ያሉ የብሎክቼን ኔትወርኮች አንድ ዲያስፖራ ከአሜሪካ ወይም ከአውሮፓ ወደ ኢትዮጵያ የሚልከውን ገንዘብ በሰከንዶች ውስጥ እና በጥቂት ሳንቲሞች ኮሚሽን ብቻ በቀጥታ ወደ ሀገር ውስጥ የባንክ አካውንት ወይም የሞባይል ዋሌት እንደ ቴሌብር ወይም ሲቢ ብር ገቢ ማድረግ ያስችላሉ። ጥናቶች እንደሚያሳዩት የሐዋላ ወጪን በብሎክቼን በኩል በ50% መቀነስ ከተቻለ በየዓመቱ ወደ ኢትዮጵያ የሚገባው ይፋዊ የውጭ ምንዛሬ በመቶዎች የሚቆጠሩ ሚሊዮን ዶላሮችን ሊጨምር ይችላል። ሁለተኛው ትልቅ መፍትሄ ሲቢዲሲ ወይም የማዕከላዊ ባንክ ዲጂታል ገንዘብ ይባላል። ይህ እንደ ቢትኮይን ያልተረጋጋ የሆነ ክሪፕቶ ሳይሆን በብሔራዊ ባንክ የሚታተምና ህጋዊነቱ የተረጋገጠ ዲጂታል ብር ነው። ቻይና ኢሲኤንዋይ ወይም ዲጂታል ዩዋን የተባለውን ዲጂታል ገንዘቧን በመጠቀም ከሌሎች ሀገራት ጋር ያለ ዶላር ጣልቃ ገብነት በቀጥታ የንግድ ልውውጥ ማድረግ ጀምራለች። ኢትዮጵያ ከቻይና ከኤሚሬትስ ወይም ከብሪክስ ሀገራት ጋር በራሳቸው የዲጂታል ከረንሲ ኔትወርክ በቀጥታ መገበያየት ቢችሉ ለንግድ ስራ የሚያስፈልገውን የዶላር ጫና በከፍተኛ ሁኔታ ይቀንሰዋል። ነገር ግን ብሎክቼንና ዲጂታል ከረንሲ የአንድ ጀንበር አስማታዊ መፍትሄ አይደሉም። ኢትዮጵያ ይህንን ቴክኖሎጂ ሙሉ በሙሉ ለመጠቀም ትልልቅ እንቅፋቶች ይጠብቋታል። አንደኛ፣ የፖሊሲና የህግ ማዕቀፍ። የኢትዮጵያ ብሔራዊ ባንክ በቅርቡ የብሎክቼን ፈጠራዎችን ለማበረታታት የሬጉላቶሪ ሳንድቦክስ መመሪያ ቢያወጣም ያልተቆጣጠሩት የክሪፕቶ እንቅስቃሴዎች የሀገርን የገንዘብ ፖሊሲ እንዳያናጉ ከፍተኛ ጥንቃቄ ይፈልጋል። ሁለተኛ፣ የኢንተርኔትና የመሰረተ ልማት ዝግጁነት። ዲጂታል ከረንሲ ያለ አስተማማኝ የኢንተርኔትና የሳይበር ደህንነት መዋቅር ሊሰራ አይችልም። ሶስተኛ፣ የህገ ወጥ ገንዘብ ዝውውር ስጋት። ቴክኖሎጂው ጥብቅ ቁጥጥር ካልተደረገበት የጥቁር ገበያውን ይበልጥ ሊያፋጥነው ይችላል።
በመጨረሻም ብሎክቼን እና ዲጂታል ከረንሲ የኢትዮጵያን የዶላር እጥረት በራሳቸው ብቻ 100% ሊፈቱት አይችሉም። ምክንያቱም እውነተኛው መፍትሄ ምርትን ማሳደግና የውጭ ንግድን ማጠናከር ነው። ነገር ግን ቴክኖሎጂው የሐዋላ ፍሰቱን ወደ ህጋዊ መስመር ለማስገባት የባንክ አሰራርን ለማዘመንና የንግድ ልውውጥ ወጪን ለመቀነስ ኢትዮጵያ ሊያመልጣት የማይገባው የ21ኛው ክፍለ ዘመን ትልቅ እድል ነው። እናንተስ ምን ታስባላችሁ? ኢትዮጵያ የብሎክቼን ቴክኖሎጂን ለሐዋላና ለውጭ ምንዛሬ ዝውውር ብትጠቀም የዶላር እጥረት ይቀንሳል ብላችሁ ታምናላችሁ? አስተያየታችሁን በኮሜንት ላይ አካፍሉን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። በተጨማሪም ስለ ቴክኖሎጂ፣ ቢዝነስ፣ የታሪክ ክስተቶችና ከጀርባ ስለተሸሸጉ አስደናቂ ሚስጥራት ያላችሁን ግንዛቤ ይበልጥ ለማሳደግ ቻናላችን ላይ ያሉትን ነባር ቪዲዮዎቻችንን እንድትመለከቱ እንጋብዛችኋለን። በቀጣይ በሌላ አስደናቂ የቴክኖሎጂና የቢዝነስ ዶክመንተሪ እስክንገናኝ ደህና ሁኑ።